ሰላም ውድ ቤተሰቦች እንዴት አድራችኋል? እንዴት ውላችኋል? እንዴት አርፍዳችኋል? ዛሬ ዓለም ዋንጫ ውድድር ይመለሳል። ፈረንሳይ ከሞሮኮ ጋር የሚያደርጉት ጨዋታ እጅጉን ተጠባቂ ነው። ከዚህ ቀደም በነበረው የኳታር የዓለም ዋንጫ ውድድር ላይ እንደሚታወቀው ቤተሰቦች ፈረንሳይ እስከ ፍጻሜ ድረስ በመጓዝ በአርጀንቲና ተሸንፋ ነበር ዋንጫውን ያጣችው። እንዲሁም ሞሮኮ ደግሞ በአፍሪካ ታሪክ የመጀመሪያው የሆነውን በዓለም ዋንጫ ውድድር 4 ውስጥ መድረስ ችላ ነበር። እናም ያኔ በኳታሩ የዓለም ዋንጫ ውድድር ላይ ሞሮኮ ከውድድሩ የተሰናበተችው በፈረንሳይ ተሸንፋ ነበር። እናም ዛሬ 4 ውስጥ ለመግባት ፈረንሳይና ሞሮኮ የሚፋለም ይሆናል። ቤተሰቦች ፈረንሳይ ወይንስ ሞሮኮ ማን ያሸንፋል? የጨዋታውን ውጤት ቅድመ ግምታችሁን ኮሜንት መስጫ ቦክስ የጻፉልኝ። ከፈረንሳይ ጋር ከምናደርገው ጨዋታ ይልቅ ለካናዳው ጨዋታ እጅጉን ፈርቼ ነበር ብለዋል የሞሮኮ ብሔራዊ ቡድን ዋና አሰልጣኝ ሞሐመድ ዋሂብ። ያለን ሁሉ መስጠት አለብን ብለዋል። የሞሮኮ ብሔራዊ ቡድን ዋና አሰልጣኝ ሞሐመድ ዋሂብ ቡድናቸው እየተሻሻለ መምጣቱን ገልጸዋል። ከ2022 የዓለም ዋንጫ ስብስብ ሲነጻጽር የአሁን ቡድናችን የተሻለ ነው ያሉት ዋሂብ ለምሽቱ ጨዋታ ህዝባችን ከጎናችን እንደሚሆን እናውቃለን ብለዋል። ስለ ጨዋታው ዳኞችም የተናገሩት አሰልጣኝ ውሳኔዎች ሚዛናዊና ወጥነት ሊኖራቸው ይገባል ያሉ ሲሆን በውድድሩ ያሉ ዳኞች ከፍ ያሉ ናቸው በማለት ተናግረዋል። በዓለም ዋንጫው ያደረጉት ጉዞ በቂ አለመሆኑን በመግለጽ ለእኛ በቂ ጉዞ የሚሆነው ውድድሩን ስናሸነፍ ብቻ ነው ሲሉ ተደምጠዋል። እስካሁን ያሳካነውን በቂ ነው ብሎ ባለማመን በፈረንሳይ ጨዋታ በከፍተኛ የጨዋታ ፍልሚያ ተነሳሽነት ያለንን ሁሉ መስጠት ይኖርብናል ብለዋል ቃል በቃል ሞሐመድ ዋሂብ። አሰልጣኙ በነበራቸው ጋዜጣዊ መግለጫም አጥቂያቸው እስማኤል ሳብሪ ለጨዋታው ዝግጁ አለመሆኑን ገልጸዋል። ቤተሰቦች ሞሮኮ ወይንስ ፈረንሳይ ማን ያሸንፋል? ማን ወደ ግማሽ ፍጻሜ ይሻገራል? የውጤት ቅድመ ግምታችሁን ኮሜንት መስጫ ቦክስ ላይ ጻፉልኝ። የፈረንሳይ ብሔራዊ ቡድን ዋና አሰልጣኝ ዲዴ ዴሾ ደግሞ እንዲህ ብለዋል። ተጋጣሚያችን ሞሮኮ እንጂ ዳኛው አይደለም ብለዋል። የፈረንሳይ ብሔራዊ ቡድን ዋና አሰልጣኝ ዲዴ ዴሾ ከዛሬ ምሽቱ የሞሮኮ ጨዋታ በፊት ቃላቸውን ሰጥተዋል። ሞሮኮ ባለተሰጡ ተጫዋቾች መያዟን ያነሱት አሰልጣኙ ትልቅ ጥረት ይጠብቀናል ብለዋል። እነሱ የእኛን ተጫዋቾች በደንብ ያውቋቸዋል፣ ነገር ግን የእኛም ተጫዋቾች እነሱን በደንብ ያውቋቸዋል ሲሉ ዲዴ ዴሾ ተናግረዋል። ሁሉም የጨዋታው ዳኞች አርጀንቲናዊ ስለመሆናቸው የተጠየቁት አሰልጣኙ ተጋጣሚያችን ሞሮኮ ነች፣ ዳኛውን ተጋጣሚ አድርገን አናስብም ብለዋል። አክለውም ሁልጊዜም ከግለሰብ ጥንካሬ ይልቅ የቡድን ጥንካሬ የተሻለ እንደሆነ አምናለሁ ሲሉ ከዛሬ ምሽቱ ከሞሮኮ ጋር የሚያደርጉት ጨዋታ በፊት አስተያየታቸውን ሰጥተዋል። ፈረንሳይን ማሸነፍ የምትችለው ስፔን ነች ያሉት ደግሞ አርሰን ቬንገር ናቸው። የቀድሞ የአርሰናል አሰልጣኝ አርሰን ቬንገር ስለ ዓለም ዋንጫ ያላቸውን ሀሳብ አካፍለዋል። የዓለም ዋንጫው በፈጠነ ጨዋታ የተካሄደ መሆኑን አሰልጣኝ አርሰን ቬንገር መስክረዋል። ስለ እስያ ቡድኖችን መሰናበት ሲያስረዱም የጨዋታውን ፍጥነትና ጥንካሬን መከተል አልቻሉም ብለዋል። እንዲሁም በቴክኒክ ጥሩ ስላልሆኑ ከውድድሩ ለመውጣት ተገደዋል ሲሉ ከውድድሩ የተረዱትን ነገር ተናግረዋል። አክሎም ፈረንሳይን የሚያሸንፍ ቡድን ከፈለግን ስፔን ትሆናለች ያሉ ሲሆን ምክንያቱም ከፈረንሳይ የበለጠ የቴክኒክ ክህሎት አላቸው ብለዋል። ስፔን እና ፈረንሳይ ቀጣይ ጨዋታቸውን ካሸነፉ በግማሽ ፍጻሜ የሚገናኙ ይሆናል። በሌላ በኩል ፊፋ የፈረንሳይን ይግባኝ ውድቅ አድርጓል ተብሏል። የፈረንሳይ እግር ኳስ ፌዴሬሽን የማይክል ኦሊሴን ቢጫ ካርድ ይሰረዝልኝ ሲል ለፊፋ ጥያቄ አቅርቦ ነበር። ይሁን እንጂ ፊፋ የፈረንሳይን ጥያቄ ውድቅ በማድረግ ቢጫ ካርዱ እንዲጸና ማድረጉ ተገልጿል። ኦሊሴ ቢጫ ካርድ የተመለከተው ከተጋጣሚ ተጫዋቾች ጋር አለመግባባት ውስጥ በመግባቱ ነበር። ኦሊሴ በሞሮኮ ጨዋታ ተጨማሪ ቢጫ ካርድ የሚመለከት ከሆነ ለግማሽ ፍጻሜ ፈረንሳይ ማለፍ ከቻለች በጨዋታው ላይ የማይሰለፍ ይሆናል፣ የሚቀጣ ይሆናል። ፈረንሳይ ይህንን ጥያቄ ያነሳችው ፊፋ አሜሪካዊው ተጫዋች የባላጎንን ቀይ ካርድ ከሰረዘ በኋላ ነበር ተብሏል። መረጃውን ለኤኪፕ ይፋ አድርጎታል። በዚህ የአሜሪካ የዓለም ዋንጫ ውድድር ላይ ቤተሰቦች ሌሎች ተጫዋቾችም ለቅጣት ተቃርበዋል። እነማን ናቸው የሚለውን ስንመለከት የዓለም ዋንጫ ሩብ ፍጻሜ ተፋላሚ 8 ብሔራዊ ቡድኖች ተለይተዋል። ከነዚህ ቡድኖች ውስጥም 17 ተጫዋቾች በስማቸው አንድ ቢጫ ካርድ ተመዝግቦ የሩብ ፍጻሜ ጨዋታቸውን ያደርጋሉ። ይህ ማለት በሩብ ፍጻሜ ጨዋታ ተጨማሪ ቢጫ ካርድ የሚመለከቱ ከሆነ በቅጣት የግማሽ ፍጻሜ ጨዋታ የሚያመልጣቸው ይሆናል። እነማን ለቅጣት
ለመቀጣት ተቃርበዋል የሚለውን ስንመለከት ከእንግሊዝ ብሔራዊ ቡድን እንጀመረ። በእንግሊዝ በኩል የመሃል ሜዳ ተጫዋቹ ጁድ ቤሊንጋም፣ ዴክላን ራይስ፣ ኦሪሌና ማርክ ጉሂ ለቅጣት የተቃረቡ ተጫዋቾች ናቸው። በሞሮኮ በኩል ደግሞ ኢሳ ዲዮብ፣ አሽራፍ ሀኪሚ፣ ሬድዋን ሃልሃል እና ኤል ሃኑስ ተቃርበዋል። በስዊዘርላንድ ብሔራዊ ቡድን ደግሞ ግራኒት ዣካ፣ ዴኒስ ዛካሪያና ሚሮ ሚሆም ተቃርበዋል። በፈረንሳይ ብሔራዊ ቡድን ደግሞ ማኑኮቴና ኦሊሴ ተቃርበዋል። በስፔን ብሔራዊ ቡድን በኩል ፌራን ቶሬስ ከኖርዌይ፣ አንቶኒዮ ኑሳ ከቤልጅየም፣ ብራንደን ሜቼሌ እና ከአርጀንቲና ጎንዛሎ ሞንቴል። እነዚህ ተጫዋቾች ቢጫ ካርድ የሚመለከቱ ከሆነ የግማሽ ፍጻሜ ጨዋታን በቅጣት ምክንያት የሚያልፋቸው ይሆናል ተብሏል። በሌላ መረጃ የብራዚል ብሔራዊ ቡድን ተጫዋቾች ከዓለም ዋንጫ ሰንበት በኋላ ወደ ሀገራቸው ቀጥታ አልተመለሱም ተብሏል። ከብራዚል ሰንበት በኋላ በቡድኑ ይፋዊ አውሮፕላን ወደ ሀገር ቤት የተመለሰው ዳኒሎ ብቻ ነው ብሏል። ይህን መረጃ ማርካ ስፖርት ዘግቦታል። ዳኒሎ ከአሰልጣኙ አባላትና ቀሪ የብሔራዊ ቡድኑ ልዑክ ጋር ወደ ሪዮ ዴ ጄኔሮ መመለሱ ተገልጿል። ቀሪዎቹ የብሔራዊ ቡድን ተጫዋቾች የራሳቸውን የትራንስፖርት አማራጭ መጠቀማቸው ተዘግቧል። ተጫዋቾቹ የእረፍት ጊዜያቸውንም ለመሳለፍ ወደ ተለያዩ ሀገራት መጓዛቸው ታውቋል ሲል መረጃውን ማርካ ስፖርት ዘግቦታል። አሰልጣኝ ዝላትኮ ዳሊች ከ9 ዓመታት በኋላ ከኃላፊነታቸው ለቀዋል። የክሮኤሽያ ብሔራዊ ቡድን ዋና አሰልጣኝ ዝላትኮ ዳሊች ከቡድኑ ስንብት በኋላ ከኃላፊነታቸው እንደለቀቁ ተገልጿል። ብሔራዊ ቡድኑ በፖርቹጋል ተሸንፎ ከዓለም ዋንጫ ከ32ቱ ጥሎ ማለፍ ከተሰናበተ በኋላ የ59 ዓመቱ አሰልጣኝ ዝላትኮ ዳሊች ከ9 ዓመታት ቆይታ በኋላ ከክሮኤሽያ ጋር ተለያይተዋል ሲል ይሄንን መረጃ ሜን ስፖርት ዘግቦታል። ከዓለም ዋንጫው ጋር በተያያዘ ዴክላን ራይስ ቅዳሜ ከኖርዌይ ጋር ጨዋታ ያለባት የእንግሊዝ ብሔራዊ ቡድን ዛሬ ልምምድ አድርገው ነበር። ነገር ግን በልምምዳቸው ወቅት ላይ የመሃል ሜዳ ተጫዋቻቸው ዴክላን ራይስ ልምምዱ አምልጦት ነበር ተብሏል። አማካይ ተጫዋቹ የጡንቻ ህመምና የጀርባ ህመም እየተሰማው ነበር። ነገር ግን አሁንም ጨዋታው ላይ ይገኛል ተብሎ ይጠበቃል ሲል ይሄን መረጃ ቴሌግራፍ ዘግቦታል። እኛ ቀይ ካርድ ነው ያሰረዝ ነው፣ እንግሊዝ ግን ከዚህ የከፋ አድርጋለች። የአሜሪካ የዓለም ዋንጫ አዘጋጅ ግብረ ኃይል ኃላፊ አንድሬው ጁላኒ ዶናልድ ትራምፕ ቀይ ካርድ ማሰረዛቸውን ስህተት ማረም ሲሉ ገልጸዋል። ኃላፊው ፕሬዚዳንት ዶናልድ ትራምፕ ስልክ መደወላቸውን ትክክል ሲሉ የደገፉ ሲሆን እንግሊዝ ግን የከፋ አድርጋለች ሲሉ ወቅሰዋል። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር የጨዋታ ሰዓት ማስቀየራቸውን የገለጹት ኃላፊው ይሄ ከእኛ የከፋ ነው ሲሉ ተደምጠዋል። እንዴት የከፋ እንዳሉ ያስረዱት ኃላፊው በሜክሲኮ ደጋፊዎች ስለሞቱ ተመሳሳይ አደጋ እንዳይከሰት የጨዋታ ሰዓት ሊቀየር ነበር፣ እንግሊዝ ግን አሻፈረኝ ብላለች ብለዋል። ይሄ ነገር አሳዛኝ ድርጊት የሚሉት ኃላፊው የሰዎችን ሕይወት አደጋ ላይ ጥለዋል። ይህ ከሜዳ ላይ ድርጊት የበለጠ አሳሳቢ ነው ሲሉ ተደምጠዋል። እንጂ የእንግሊዝና ሜክሲኮ ጨዋታ ሰዓት ሊቀየር የነበረው በአየር ሁኔታ ምክንያት መሆኑ ሲዘገብ ነበር። ቤተሰቦች ይህንን መረጃ ቢቢሲ ስፖርት ይፋ አድርጎታል። የተሰጠን ሜዳ ደረጃውን አልጠበቀም። የቤልጅየም ብሔራዊ ቡድን ፊፋ የሰጠውን የልምምድ ቦታ እንዲቀየርለት ጥያቄ ማቅረቡ ተነግሯል። ብሔራዊ ቡድኑ በሎስ አንጀለስ የተሰጠው የልምምድ ቦታ ጥራት ደስተኛ አለመሆኑ ተገልጿል። የልምምድ ቦታው መጫወቻ ሜዳ ዝቅተኛውን መስፈርት እንደማያሟላ ቤልጅየም አሳውቃለች። ቤልጅየም አርብ ከስፔን ጋር የዓለም ዋንጫ ሩብ ፍጻሜ ጨዋታዋን የምታደርግ ይሆናል። ከዓለም ዋንጫው ጋር በተያያዘ ሜሲን ማቆም ስለመቻላችን አላውቅም ብሏል ዣጋ። እሱን መግጠም ክብር ነው ሲልም ተደምጧል። ስዊዘርላንዳዊው አማካይ የቀድሞ የአርሰናል ተጫዋች ግራኒት ዣካ ሊዮኔል ሜሲን መግጠም ለኛ ክብር ነው በማለት ተናግሯል። ከአርጀንቲና ጋር ስላለባቸው ጨዋታ ያነሳው ዣካ በጨዋታው ሊዮኔል ሜሲን ማቆም ስለመቻላችን አላውቅም ብሏል። ነገር ግን ሜሲን መግጠምና የእሱ ታሪክ አካል መሆን ለኛ አስደሳችና ክብር ነው ሲል ግራኒት ዣካ ተናግሯል። አክሎም እሱ በእግር ኳስ ታሪክ ከምንጊዜም ምርጦች መካከል አንዱ ነው፣ በጨዋታው እንደሰታለን ብሏል። በጨዋታው የስዊዘርላንድን ማንነት ማሳየትና ለነሱ አስቸጋሪ ሁኔታ ለመፍጠር እንጥራለን። እኛ ስዊዘርላንዶች ነን። በዚህ ውድድር ላይ የምንሳተፈው ዋንጫውን ለማሸነፍ ነው ብሏል። የስዊዘርላንድ ብሔራዊ ቡድን የመሃል ሜዳ ተጫዋች ግራኒት ዣካ
ግራኒት ዣካ እንዲህ ብሏል። እኔ ልክ እንደ ወይን ነኝ ብሏል። የስዊዘርላንድ ብሔራዊ ቡድን አማካይ ግራኒት ዣካ ሀገሩ ለሩብ ፍጻሜ በመብቃቷ መደሰቱን ተናግሯል። ምን እየተፈጠረ እንዳለ አላውቅም ያለው ግራኒት ዣካ ነገር ግን እኔ ልክ እንደ ወይን ነኝ፣ እድሜ ሲጨምር የተሻለና ጥራት ያለው እየሆንኩ እሄዳለሁ ብሏል። ከቡድን አጋሮቼና አሰልጣኞቼ ትልቅ ልምድ መውሰድ ይጠቅመኛል ያለው ግራኒት ዣካ የቤተሰብ ድጋፍም አለኝ፣ ያንን ልምድ ተጠቅሜ ለሀገሬ ያለኝን መስጠት ፈልጋለሁ ብሏል። አክሎም በማድረገው ነገር እኮራለሁ። 33 ዓመቴ ቢሆንም አሁንም ብዙ መስጠት እንደምችል ይሰማኛል። ያለኝ አቅም በትልቅ ደረጃ ያፎካክረኛል ሲል ግራኒት ዣካ ጨምሮ ተናግሯል። የዓለም ዋንጫ መረጃዎችን እንመለስባቸዋለን። ቤተሰቦች አሁን ሌሎች አጫጭር የስፖርት መረጃዎችን እንመልከት። ማንቸስተር ዩናይትዶች ተጫዋች ለማስፈረም ተስማምተዋል ተብሏል። መረጃውን ዘ አትሌቲክስ ዘግቦታል። ማንቸስተር ዩናይትድ አንድሬ ሳንቶስ ለማስፈረም ከቼልሲ ጋር ከስምምነት መድረሱ ተገልጿል። ማንቸስተር ዩናይትድ ተጫዋቹን አጠቃላይ 50 ሚሊዮን ፓውንድ በሚደርስ የዝውውር ሂሳብ ለማስፈረም መስማማቱ ታውቋል። ቼልሲ ከተጫዋቹ የወደፊት ሽያጭም 10% ድርሻ እንደሚኖረው ይህን መረጃ ዘ አትሌቲክስ በዘገባው ጠቅሷል። ተጫዋቹ የሕክምና ምርመራውን እንዲያደርግም ፍቃድ ሲሰጠው በግል ሙሉ ስምምነት ላይ መድረሱ ታውቋል ሲል ይህን መረጃ ዴቪድ ኦርንስቴን ከዘ አትሌቲክስ ይፋ አድርጎታል። ከማንቸስተር ዩናይትድ ጋር በተያያዘ በማንቸስተር ዩናይትድ ስህተቶችን ሰርቻለሁ ብለዋል ሩበን አሞሪም። ኤሲ ሚላንን የተረከቡት አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ስህተቶችን ሰርቻለሁ ሲሉ ተደምጠዋል። በማንቸስተር ዩናይትድ ስለነበራቸው ቆይታ ያነሱት ሩበን አሞሪም በቆይታዬ ብዙ ነገሮችን ተምሬያለሁ ብለዋል። እንዲሁም የተወሰኑ ስህተቶችን ሰርቻለሁ፣ ደጋፊውን ይቅርታ እጠይቃለሁ ሲሉ ሩበን አሞሪም አምነዋል። በተቻለ ማድረግ የምችላቸው ብዙ ነገሮች ነበሩ ያሉት አሰልጣኙ፣ ነገር ግን ሰው ከልምዱ ይማራል ብለዋል። ለደጋፊው ለአንድ ዓመት እናንተ አሰልጣኝ በመሆኔ እኮራለሁ፣ በጣምም ደስተኛ ነበርኩኝ፣ በጣም እወዳችኋለሁ ሲሉ የቀድሞው ማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ተናግረዋል። በሌላ መረጃ ጉማሬዝ አርሰናልን መቀላቀል እንደሚፈልግ አሳውቋል ተብሏል። ብራዚላዊ ተጫዋች ብሩኖ ጉማሬዝ ኒውካስትል ዩናይትድን ለመቀላቀል ጥያቄ ማቅረቡን ይህን መረጃ ዘ አትሌቲክስ አስነብቧል። ተጫዋቹን ኒውካስትልን ለቆ የሰሜን ለንደኑ ክለብ አርሰናልን መቀላቀል እንደሚፈልግ ማሳወቁ ተሰምቷል። አርሰናል ተጫዋቹ እስከ 60 ሚሊዮን ፓውንድ የዝውውር ሂሳብ ለማቅረብ ዝግጁ መሆኑም ተገልጿል። ይሁን እንጂ በሁለቱ ክለቦች መካከል እስካሁን ድረስ ድርድር አልተጀመረም ሲል ይህን መረጃ አትሌቲክስ ይፋ አድርጎታል። ሚረር ስፖርት ደግሞ እንዲህ ብሏል። ብሩኖ ጉማሬዝ እስከ 2031 የሚቆይ ውል ለመፈራረም ከአርሰናል ጋር በግል ጉዳዮች ላይ ስምምነት ላይ ደርሷል። አርሰናል አሁን ይህንን አማካይ ለማስፈረም ከኒውካስትል ዩናይትድ ጋር ድርድር ለመጀመር እየጣረ ይገኛል ሲል ይህን መረጃ ደግሞ ሚረር ስፖርት ይፋ አድርጎታል። አርሰናሎች የአስቶን ቪላውን የፊት መስመር ተጫዋች ሞርጋን ሮጀርስንም ለማስፈረም ኦፊሻላዊ የዝውውር ጥያቄን ለማቅረብ ተዘጋጅተዋል ሲል ይህንን መረጃ ደግሞ ሜን ስፖርት ዘግቦታል። አርሰናል እና ቶተናም የአርቤ ላይፕዚጉን የክንፍ ተጫዋች አንቶኒዮ ኑሳን ለማስፈረም ከሚፈልጉ ክለቦች መካከል ናቸው ተብሏል። የኖርዌይ ኢንተርናሽናል በዓለም ዋንጫው ላይ ባሳየው ብቃት ከፍተኛ ፍላጎት ስቧል። ላይፕዚግ የ21 ዓመቱ ተጫዋች ከ50 ሚሊዮን እስከ 60 ሚሊዮን ዩሮ ዋጋ ያለው ሲሆን ኒውካስትል ዩናይትድ፣ አስቶን ቪላ እና ክሪስታል ፓላስ ደግሞ ሁኔታውን እየተከታተሉ ይገኛል ተብሏል። በሌላ መረጃ ሊቨርፑሎች በዓለም ዋንጫው ለአውስትራሊያ አስደናቂ የሆነውን ታዳጊ የመሃል ተከላካይ ሉካስ ሄሪንግተንን እንዲመለከቱ ስካውቶችን ልከዋል ተብሏል። እንዲሁም ሌሎች የእንግሊዝ ፕሪምየር ሊግ ክለቦችም ተጫዋቹን እየተመለከቱት ይገኛል ተብሏል። ከሊቨርፑል ጋር በተያዘ ብራድሌ ባርኮላ አሁንም ድረስ በፒኤስጂ የማይነካ ተጫዋች እንደሆነ ቢታሰብም ነገር ግን ሊቨርፑሎች ተጫዋቹን ለማስፈረም እየተንቀሳቀሱ ይገኛል ተብሏል። ፓሪስ ሴንት ጀርመኖች በብራድሌ ባርኮላ ላይ የ150 ሚሊዮን ዩሮ ዋጋ ለጥፈውበታል ተብሏል። ከሊቨርፑል በተጨማሪም አርሰናሎች ተጫዋቹን በቅርበት እየተከታተሉት ይገኛል ሲል ይህንን መረጃ ሌኪፕ ዘግቦታል። በሀገር ውስጥ አንድ መረጃ የዋሊያዎቹ ተጫዋች ለኩዌት ክለብ ፈርመዋል ተብሏል። የኢትዮጵያ ብሔራዊ ቡድን የመሃል ሜዳ ተጫዋች ጋቶች ፓውኖም ወደ
ኩዌት ሊግ ማምራቱን ለማወቅ ተችሏል። በሳውዲው ክለብ አል አረቢ ጥሩ ጊዜን በግሉ ያሳለፈው ጋቶች ፓኖም ለኩዌቱ ክለብ አል ፋሂሊ ክለብ ፊርማውን ማኖር ችሏል። ጋቶች ፓኖም በክለቡ ለአንድ ዓመት ለመቆየት ለአል ፋሂሊ ስፖርት ክለብ ፊርማውን አኑሯል። ጋቶች ፓኖም ከሳምንታት በኋላ ወደ ግብጽ በማቅናት በቅድመ ውድድር ዝግጅት ቡድኑን የሚቀላቀል ይሆናል። ጋቶች ፓኖም ከሀገራችን ሊግ አልፎ በሩሲያ፣ ኢራቅ፣ ግብጽና ሳውዲ አረቢያ ሊጎች ላይ ባለፉት ዓመታት ተጫውቶ አሳልፈዋል። ጨልፊቶቹ የሚል መጠሪያ ያለው ክለቡ 10 ክለቦች በሚሳተፉበት የሀገሪቱ ሊግ በተጠናቀቀው የውድድር ዘመን 6ኛ ደረጃን ይዞ ማጠናቀቅ ችሏል። መረጃውን ከሸገር ስፖርት አግኝተነዋል።